ታውቃላችሁ ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ እኔ ከመስረቁ እኛ መቅበር እንፈራለን። ለሊት ሄደ ከፈን መስረቅ ለኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ፣ እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገለበጠ አላህ ያ ሁሉ አኑሮ አልተማርክ። እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛውስ ማን የለዚ ረዘቀክ? ኢነላህ ሁወ ኢነላህ ሁወ አርረዛቅ ኢነላህ ሁወ አርረዛቅ ዙል ቁወቲል መቲን። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው አያልቅም። ኢነ ሐርፍ ተውኪድ ወነስብ እኮ ነው ነሕው ላይ። ሁወ ሲመጣም እዚህ ጋር ስር አለ። እንደወጣህ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሉ ሼኹ አላህን በርዝቅ የሚጠረጥሩ። አላህ አደብ ይስጠን።